ሰላም ፋሚሊ፣ ዛሬ እንግዲህ ወካችንን እየበላን ነው በጠራራ ፀሐይ። እናቴ ተሙት እንደዚህ ክቡ በጠራራ ፀሐይ ብቻ ይሁን። እስቲ አራዳ ልጆች፣ እስቲ ከሰፈር እየወጣሁ ወደ ጀለስ ቤት እየሄድኩ በዚህ ሰዓት አይሆንም ፀሐዩ ማለት እንኳን ሊያራምድ ቀርቶ እናቴ ተሙት ዝናቡ በስንጣሙ አቤት ክረምት። በእርግጠኝነት እንደዚህ ፀሐይ የሚመጣው ዝናብ ሊዘንብ ሲል አይመስላችሁም? ያዘጋጆች ምርጥ ያንስ አዲስ አበባ ግን ውስጥ ለውስጥ ያለው መንገድ ይለያል ነው የምላቸው። ይለያል፣ አንድነት የለውም። ፀሐይ ደመቀች ብርሃኗ። እዚህ ጋር ደግሞ ህፃን እያያችሁ ነው። ህፃናት እናቴ ተሙት አንዳንዴ እኮ ልጅነቱ ይናፍቃል። ያራዳ ልጅ ምን እንደሚደረግ እኔ እናቴ ተሙት አሁን ባለሁበት ሁኔታ ወደ ልጅነቴ ብመለስ ደግሞ እዚህ ጋር አሸዋ እየወጡ እናቴ ተሙት ቢዝነስ እያያችሁ ነው። አሸዋ እየወጡ ስራ ነው እያያችሁ ነው። እናቴ ተሙት ወንዝ ይዞ ክቻሳ ይላል፣ እነሱ አሸዋ ማውጣት። ያራዳ ልጅ እመቤቴ እንደዚህ ነው ያራዳ ልጅ። አዲስ አበባ ውስጥ ለውስጥ እኮ እናቴ ተሙት በቃ ደስ እኮ ነው የሚለው። በቃ እንጃ ለምን እንደሆነ አላውቅም። ውስጥ ለውስጥ በቃ የሆነ እናቴ ተሙት መንገዶቹ፣ የቤቶቹ አሰራር ምናምን ይለያል ነው የምልህ። እዚህ ጋር ደግሞ እያያችሁ እናቴ ተሙት እዚህ ጋር ደግሞ ተሰጥቷል። አባቢ በተገኘችው የፀሐይ አጋጣሚ መጠቀም እንጂ ያራዳ ልጅ አባቢ የፈጠነ እህልን ታወጣለህ፣ ታደርቃለህ። ምርጥ። እስቲ አሁን እየደረስን ነው። ሰፈሩ እየደረስን ነው። እስቲ ከዛ በኋላ ወዴት እንደምንሄድ እሷ እንደዚህ ግን ጭር ሲል ሰፈር ደስ አይልም። እናቴ ተሙት የምሬን እኮ ሰፈር እንደዚህ ጭር ሲል ወከባ የሌለበት ሰፈር። በፊት እናቴ ተሙት እዚያ አካባቢ እየመጣን ከጀለስ ጋር እንጨት ነበር። አሁን እዚህ የተሰሩ ቤቶች ያያችኋቸው ነው። እንጨትበት ነበር። በቃ ይሄን ቦታ እንደዚህ አልነበረም። እናቴ ተሙት ኳሳችን እንራገጥ ነበር ያራዳ ልጅ። አሁን ላይ አባቢ ታጥሮ ቤት ተሰርቶበት ብቻ ይለያል። ያራዳ ልጅ ምችት ይበላቸው። ሌሎችም ቪዲዮዎች እንደዚሁ እንቀርጻለን እናያለን። ያራዳ ልጅ ይመቻች።